እንደምን ዋላችሁ ተመልካቾቼ። ዛሬ ደግሞ ይዤላችሁ የመጣሁት የሹራብ አይነት ጥምዝ ስራ ይባላል። ጥምዝ ስራ ከተሰራ በኋላ ይሄን ይመስላል። ይሄን ነው የሚመስል። ምናልባት ይሄ ከለሩ ጠቆር ያለ ስለሆነ ላይታወቃችሁ ይችላል፣ ግን በሌላ በተለያየ አይነት ከለር ስታረጉት ግን በደንብ ይታወቃል። ከዚህ ከጥምዝ ስራ በመነሳት ይሄ የለበስኩት ሹራብ የምታዩት ይሄ በዚህና በዚህ ከዚህ አለ ጉንጉን ስራ መስራት ይቻላል። ለዚህ ለጉንጉን ስራ መነሻው ይሄ ጥምዝ ስራ ነው። ስለዚህ ዛሬ የማሳያችሁ ጥምዝ ስራን ነው። አሁን ተከታተሉኝ፣ አሳያችኋለሁ። ልክ እንደ ባለፈው እንጀምራለን። 1 2 3 4 5 6 7 8 9 10 ይበቃናል። ይሄ በዚህ ባስሩ አይነቱን ብቻ ለማሳየት ይችን መሃሏን ለማሳየት ስለሆነ ይበቃናል። ከዚህ በኋላ ይቺ ሽቦዋት ሾልክና መጀመሪያ ላይ እነዚህ አሁን የምንሰራቸው ሁለቱ ወደፊታችን አድርገን ዳውጃ ስራ እናደርጋቸዋለን። ዳውጃ ስራ ከዚያ ይችን ክሯን ወደ ፊታችን እንወስድና ኬንያ ወይም ልሙጥ የሚባለውን እንሰራለን። 1 2 3 4 5 6 ያደረኩት ያው እኔ ምርጫዬ በትንሹ ልስራው ብዬ ነው ከጊዜ አኳያ። ከዚያ በላይም ከፍ እናርገው ካልን 5 ልናረግ 10ም ልናረገው እንችላለን። አሁን እንመለሳለን። ልክ በራሱ በክሩ እንሄዳለን ማለት ነው። ክሪቱ ትመጣና ይሄው 1 2 3 4 5 6 ጉንጉን የሚሆነው የሚጎነጎነው ነው 6ቱ። ይሄ ማለት ነው። እቺ ሁለቷና ሁለቷ ግን እንደዚህ መሃል ላይ እንዳለው እዚህ ላይ መሃል ላይ እንዳለው መለያ ነው። የጉንጉኑ አንድ ላይ ከሆነ አይታወቅም። አሁን እዚህ ጋር አይነት እናወጣለን። ጉንጉኑን እንጀምረዋለን ማለት ነው። እዚህ ላይ ይችን 1 2 3 ሶስቱን በዚህኛው ክር እናደርግና ይችኛዋን ክር እናዋልቃታለን። እንደዚህ እናሾልካታለን። ከዚያ በኋላ ይሄን ወደዚያ የወሰድነውን ወደ ሽቦ የወሰድነውን ክር በግራ እጃችን ባለው ሽቦ በኩል እናስገባና ያሾለክናትን ያችን ሶስቷን በቀኝ እጃችን በያዝነው ሽቦ ላይ አስገብተን ከዚያ በኋላ ሁለቱን አንድ ላይ ነው የምናረጋቸው። አንድ ላይ እናረጋቸዋለን። 6 ይሆናሉ ማለት ነው። ያው 3 ያ 3 ከዚያ በኋላ እንሰራዋለን። ልክ እንደ ነበረው ኬንያውን በኬንያ ዳውጃውን በዳውጃ አድርገን እንሰራዋለን። አሁን ምንም መቀያየር የለም፣ ራሱን መስራት ነው። እያገናኘ ነው ስለሆነ ክሯ ትመጣለች ወደፊት። ሁለቷን እንሰራለን። 2 ሳምፕሉ ስለሆነ ነው እንጂ ከዚያ በላይ 10ም ልናረገው እንችላለን። ቅድም እንደነገርኳችሁ አቋራጩን እንደምንፈልገው ያህል ማድረግ እንችላለን። እሺ አሁን ዝም ብሎ መስራት ነው።
በራሱ ክሩ በሚያሳየን አቅጣጫ እንሰራለን። አሁን እንመለሳለን። ጅምሩ አሁን ጅምሩ ከዚህ ጋር ይታወቃል። ይሄ የፊቱ ነው፣ ይሄ የኋላው ነው የሚሆን። አንድ ዙር እናዞርና በዚሁ በራሱ አንድ ዙር ካዞርን በኋላ ሌላውን ጉንጉኑን ለመስራት ክሩን እንዴት እንደምንቀያይረው እናያለን። አሁን ሁለቷን እንሰራለን። ይሄንን ከሰራን በኋላ አሁን ይሄኛውን ክር በዚህ እናስገባና የግራውን በቀኝ እጃችን እናስገባና የግራውን እንደ ቅድሙ እናሾልከዋለን። ከዛ ይችኛዋን በግራው ሽቦ ላይ እናስገባታለን። ይችኛዋን ደግሞ በዚህ በቀኙ እናመጣታለን። ሶስቷን ከዚህ አንድ ላይ እናረጋቸዋለን። አሁን እየጠመዘዝ ነው። አንድ ላይ በአንድ መስመር እንሄድባቸዋለን። አሁን አያይዘናቸዋል። እንቀጥላለን። ራሱ እየሰራ ነው ስንሄድ ጉንጉኑ ያሳየናል። አቅጣጫውን ራሱ እያደገ ሲሄድ ወዴት መሄድ እንዳለበት ያሳየናል። አንድ ዙር እንጨምርበታለን። አያችሁ እየመጣልን ነው። ከታች ወደ ላይ እያደገ ሲሄድ ነው በደንብ ቁልጭ ብሎ እንትኑ ጥምዙ የሚታወቀን። ይሄ መጀመሪያው ነው። ይሄ አሁን እዚህ ጋር እንደገና ሌላ ሶስተኛውን ጥምዝ እንጠመዝዛለን ማለት ነው። እንደ ቅድሙ ሶስቱን ወደዚህ እናደርጋለን። ይሄን ሶስቱን እናሾልካለን። ወደዚህ እንሄዳለን።
እነዚህ ሶስቱን በዚህኛው ሽቦ እናስገባለን። ከዚያ አንድ ላይ አድርገን እናያይዛቸዋለን በአንድ መስመር። በግራ እጃችን ነው ስድስቱም የሚሆኑት። ከዚያ እንሰራቸዋለን። አያችሁ? አሁን እንደዚህ ይሄን ከሰራን በኋላ ይሄው አሁን እዚህ ላይ ጥምዙ እየታወቀ ነው። ይሄንን ከሰራን በኋላ 3 ዙር ሄደን አራተኛውን አሁንም እንጠመዝዘዋለን ማለት ነው። ያን ላይ ድረስ እስከምንፈልገው ድረስ እንሄዳለን እና በዚህ መልኩ ይሄ በሁለት ጥምዝ በሁለት ነው የሚሰራ። ጉንጉን በ3 ነው። የጉንጉኑን ደግሞ በሚቀጥለው ጊዜ አሳያችኋለሁ። ለዛሬ እዚህ ላይ እናበቃለን። በሰላም እንገናኝ። በሉ ቻው።